ሰላም ሰላም እንዴት ናችሁ? እንግዲህ ከብዙ መጥፋት በኋላ ዛሬ ወደ እናንተ ተመልሼ መጥቻለሁ። እንዴት ከረማችሁ? እንዴት ናችሁ? ራሳችሁን እየተንከባከባችሁ ነው ወይ? ዛሬ ደግሞ ብዙዎቻችሁ በምትወዱት ቶፒክ ነው የመጣሁት። እሱ ምንድነው? የፊት ማሳጅ። ሰው ፊታችሁን አይናችሁ ስር እያበጠ እየጠቆረ እየተሸበሸበ ያለ እድሜያችሁ አሮጊት እየመሰላችሁ እዚህ ጋር ስማይል ላይን እዚህ ጋር ሳትኮሳተሩ የተኮሳተራችሁ የሚመስል ከሆነ ቆዳችሁን በጣም አፎርደብሊ ማኔጅ ማድረግ ትሪት ማድረግ ትችላላችሁ ማለት ነው። ስለዚህ በዚህ ቪዲዮ መጨረሻ ላይ እንዴት አድርጋችሁ ፊታችሁን ማሳጅ ማድረግ እንደምትችሉ የማሳያችሁ ይሆናል። ወደ ቪዲዮ የፌስ ማሳጅ ማለት ምን ማለት ነው? የፌስ ማሳጅ ማለት ፊታችሁን ማሰልጠን ማለት ነው። ወይም ደግሞ ቆዳችን ሰውነታችን ውስጥ የፊታችን ጡንቻዎች እንዲነቃቁ በማድረግ ከመነቃቃትም አልፎ ትሬን በማድረግ በማሰልጠን ልክ ሌሎች ቦታዎች ላይ ጡንቻ ቢልድ አፕ እንደምናደርገው እጃችንን ብቻ ተጠቅመን ፊታችንን ማሰልጠን ማለት ነው። ሁለተኛው እንግዲህ ምንድነው? እንዴት ይሰራል? እንዴት በእጃችን ብቻ በመጠቀም እንዴት ቆዳችን ሊዘረጋ ይችላል? ሳይንሱን ስናወራ የመጀመሪያው በደም ዝውውር አማካኝነት ነው። ፊታችንን ማሳጅ በምናደርግበት ጊዜ ብለድ ሰርኩሌሽናችን እየጨመረ ይሄዳል። ያ ደግሞ ኦክሲጅን እና ኒውትሪየንቶች በምንፈልገው መጠን እንዲመነጩ ስለሚያደርግ ቆዳችን እንዲነቃቃና ዝርግት ያለ እንዲሆን ያደርጋል ማለት ነው። ሁለተኛው ደግሞ ሊምፋቲክ ድሬኔጅ የምንለው ነው። እሱ ምንድነው? ሰውነታችን ወይም ቆዳችን በራሱ ቆሻሻን የሚያጸድበት ፍሉድ የሚያወጣበት ሜትድ አለ። ያኔ ደግሞ እሱ ጥሩ ሆኖ ሳለ ፖሮቻችን ሲደፈኑ ወይም ደግሞ የቆዳዎቻችን ቀዳዳዎች ሲደፈኑ ሰውነታችን በትክክል ያንን ፍሉድ ማውጣት ስለማይችል ፓፊነስ፣ እብጠት፣ ብጉር የምንላቸው ነገሮች ይፈጠራሉ ማለት ነው። ስለዚህ ማሳጅ ደግሞ ይህም እንዳይፈጠር ቆዳችንን በማነቃቃት ፖሮቻችን እንዲከፋፈቱ አድርጎ መውጣት ያለበት ፍሉድ በትክክል እንዲወጣ ያደርጋል ማለት ነው። ሶስተኛውና የመጨረሻው ፌስ ማሳጅ ፊታችን ላይ የሚረዳበት መንገድ ደግሞ ጡንቻዎችን መገንባት ነው። ልክ ቅድም እንዳልኳችሁ ሌሎች የሰውነት ክፍላችን ላይ ጡንቻዎች እንደምንገነባው ማለት ነው። ፊታችን ወደ 40 የሚጠጉ ጡንቻዎች ስብስብ ነው። ስለዚህ እነዚህን ጡንቻዎች ትሬን በማድረግ በማሳጅ ሰዓት ትሬን በማድረግ መሸብሸብ እንዳይፈጠር፣ ምክንያቱም ስሩ ታይም ጡንቻዎቻችን እየደከሙ ነው የሚሄዱት። ያው እድሜ በጨመረ ቁጥር ሉዝ እያደረግን እንሄዳለን የሰውነታችን ላይ ያሉ ኤኒ ስትሬንግዞችን እና የፊታችን ጡንቻም ልክ እንደዛው ሰውነታችን እድሜያችን በረዘመ ቁጥር ጡንቻዎች እየደከሙ ይሄዳሉ። ስለዚህ ጡንቻዎቹን በማንቀሳቀስ በማሰራት ፌስ ማሳጅ ደግሞ ሊፍትድ የሆነ ጥሩ የሆነ ቆዳ እንዲኖረን ያደርጋል ማለት ነው። ቀጣዩ ደግሞ እንግዲህ ስንት አይነት የፌስ ማሳጅ አለ ነው። 3 አይነት የፌስ ማሳጅ አለ በእኔ እውቀት ደረጃ ማለት ነው። የመጀመሪያ ሃንድ ነው፣ እጃችን ተጠቅመን እኔ የማሳያችሁ ከዚህ ቪዲዮ መጨረሻ ላይ የማሳያችሁ የፌስ ማሳጅ አይነት ማለት ነው። እጃችንን ብቻ ተጠቅመን ፊታችንን ማሳጅ ማድረግ። ሁለተኛው ጓሻ ነው። ብዙዎቻችሁ ጓሻ ፌስ ማሳጅ ሜቶድን ታውቁታላችሁ። እነኚህን ከድንጋይ የሚሰሩ ፌስ ሊፍቲንግ ማቴሪያሎች ናቸው። በእነሱ ማሳጅ በማድረግ መጠቀም ይቻላል። ሶስተኛው እንግዲህ አይስ ሮሊንግ ነው፣ በበረዶ በመጠቀም የምናሽበት መንገድ ማለት ነው። እኔ ዛሬ የማሳያችሁ የእጁን ነው፣ በእጅ ብቻ የሚጠቀመውን። በቀጣይ ሁሉንም የማሳያችሁ ይሆናል ማለት ነው። በመጨረሻም የፌስ ማሳጅን ጥቅሞች በመጀመሪያ ማወቅ ያለባችሁ ነገር የፌስ ማሳጅ ጥቅም ኮንሲስተንሲ በጣም ይፈልጋል። ለውጡን ለማየት በጣም ኮንሲስተንት መሆን እና ጊዜ መጠበቅ ይፈልጋል። በአንድ ናይት የሚፈጠር ምንም ነገር የለም። ሌላኛው እንግዲህ ከጥቅሞቹ መሀል የሚዘረዘረው ግሎዊንግ ስኪን ነው። ወዲያው ራሱ ፌስ ማሳጅ ካደረጋችሁ በኋላ ቀናችሁ ላይ ይሄ ግሎው የሚያደርግ ቆዳ ታያላችሁ። ምክንያቱም የምንጠቀማቸው ሞይስቸራይዘሮች በደንብ ፍሬ እንዲያፈሩ ያደርጋል። ሌላኛው ዋና ጥቅሙ ምንድነው? ፊታችን ላይ ብዙ ፕሮዳክቶችን እንጠቀማለን። ሲረም፣ ሞይስቸራይዘር፣ ሰንስክሪን፣ ክሊንዘር፣ ቶነር ብዙ ነገር እንጠቀማለን። እነኚህ ሁሉ ነገሮች ግን ማሳጅ በምናደርግበት ሰዓት ሞር ጥቅማቸውን እንዲሰጡ እናደርጋቸዋለን። ሞር ወደ ውስጣችን ወደ ቆዳችን ሰርገው እንዲገቡ እናደርገዋለን ማለት ነው። ሌላው ጥቅም ምንድነው? ጠዋት ስትነሱ ፊታችሁ የሚያብጥ ከሆነ፣ አይናችሁ ስር የሚጠቁር ከሆነ፣ የሚሸበሸብ ከሆነ
ፓፊነስን በደንብ አድርጎ ይቀንሳል ማለት ነው። ሌላኛው ጥቅም እንግዲህ ሳይኮሎጂካል እና ሆሊስቲክ ዌልነስ ነው። ሳይኮሎጂካሊ ራሱ ይሄ ነርቫችሁ ስለሚነቃቃ ቀለል እያላችሁ አይምሯችሁ እየተፍታታ ምናምን ይሄዳል። ሌላኛው ነርቨስ ሲስተማችሁ ላይ ጥቅም አለ። መጨረሻው ምንድነው? ኮስት ኢፌክቲቭ ነው። ስለዚህ ፌስ ማሳጅን ብቻ በመጠቀም ሰው ቆዳውን ከመሸብሸብ ከመጨማደድ መታደግ ይችላል ማለት ነው። this is the best part። ሁላችሁም ኤክሳይትድ ሆናችሁ ተጠብቁት የነበረ መጀመሪያ ፀጉራችንን ወደ ኋላ የሚያደርግልን ሄድ ባንድ እናደርጋለን። this is how we are going to do it። ከዛ በኋላ ፊታችሁ ንጹህ እና ዌል በደንብ ትሪትድ የሆነ መሆኑን ሜክ ሹር። ስለዚህ አሁን ወደ ማሳጁ ነው የምንሄደው። ለማሳጁ ምንም አይነት ምንድነው ማቴሪያል አያስፈልጋችሁም። የሚያስፈልጋችሁ የገዛ እጃችሁ ብቻ ነው። ለፀጉሬ እንዲመቸኝ ባንድ አድርጌያለሁ። የምጠቀመው ሞይስቸራይዘር ነው። የታጠበ ፊት ላይ መሆኑን እርግጠኛ ሆኖ ክሊንዝ አድርጌ ገና መድረቁ ነው። የምጠቀመውን ሞይስቸራይዘር እዚህ ጋር አስቀምጥላችኋለሁ። ሴታፊል ነው የምጠቀመው ሞይስቸራይዚንግ ክሬሙን። ከዛ በኋላ ሁሉም ቦታ የሚያስፈልገው ቦታ መጀመሪያ በደንብ እናደርጋለን ማለት ነው። አንገታችንንም ሞይስቸራይዝ ስለምናደርግ ሳናሳንስ ነው ማድረግ ያለብን። እጃችን ላይ እንደዚህ አድርጋችሁ በደንብ አድርጋችሁ ሁሉም ቦታ ማዳረስ መጀመሪያ። ምንም ነገር ፊታችሁ ላይ አፕላይ ስታደርጉ ማወቅ ያለባችሁ ነገር ሁሉንም ነገር ወደ ላይ ነው መግፋት ያለባችሁ። ምክንያቱም ቅድም እንዳልኳችሁ ፋይት የምናደርገው ከግራቪቲ ጋር ነው። ወደ ታች ፊታችንን እያወረደው እያደከመው ምናምን የሚሄደው ግራቪቲ ነው። ስለዚህ ሁሉንም ነገር ወደ ላይ ወደ ተቃራኒ ሲሸበሸብ ወደ ታች ነው የሚወርደው ቆዳችን የሚሆን ምንም፣ እኛ ደግሞ ወደ ላይ ነው የምንታገለው ማለት ነው። መጀመሪያ እንደዚህ በደንብ አድርጋችሁ ሞይስቸራይዝ ታደርጉታላችሁ። አይናችሁንም ትንሽ ያነሰ ከመሰለኝ ጨምራለሁ። ከዛ እንግዲህ ትንሽዬ በደንብ ወደ ውስጥ እንዲገባ እናደርጋለን። ደሴታችን አድርገን በደንብ እንዲግባባ ማለት ነው። ቀጥሎ ወደ ማሳጁ ነው የምንሄደው። ማሳጃችንን የምንጀምረው ከአንገታችን ነው። ከአንገታችን ሁለቱንም እጃችን ነው የምንጠቀመው። መጀመሪያ የምናደርገው ይሄን እጃችንን ወደ ላይ፣ ከዛ ይሄን ደግሞ ሁሉንም 5 ጊዜ ነው የምናደርገው። 1 2 3 4 5 በዚህ ጋርም ተመሳሳይ ነገር እናደርጋለን። ይሄ እጃችን ወደ ላይ፣ ይሄ ወደ ጎን። 1 2 3 4 5 አንገታችንን ሀፍ መንገድ ሄደናል። አሁን ደግሞ ወደዚህ ነው የምንሄደው። እንዴት እንደማደርግ ይሄ እጃችን እንደዚህ ይሆናል። 1 ጂወል 2 3 4 5 አንገታችን እንዳይሸብሸብ ያደርጋል። በዚህ ጋርም ተመሳሳይ እናደርጋለን። አንገታችንን በዚህ መልኩ ከጨረስን በኋላ ቀጥሎ ደግሞ የምናደርገው ይሄን ጆ ላይናችን ወይም ይሄን ነው አገጫችን ነው ማለት ነው የምንጠቀመው። ይሄን ሞሽን ነው። እጃችን እንደዚህ እናደርጋለን። ከዛ 1 2 3 4 ቀላል ነው አይደል? አሁን አንገታችንና ጆ ላይናችንን ጨርሰናል። አሁን ደግሞ ጉንጫችን ጋር ነርቮቻችን እንዲነቃቁ ምን እንደምናደርግ ላሳያችሁ። መጀመሪያ አፋችንን ከፈት እናደርጋለን ብለን ከዛ ይሄንን ማሳጅ ማድረግ ነው።
ቀጥሎ እንግዲህ ይሄ ስትስቁ እዚህ ጋር ጭምድድ ለሚለው ምናምን እጃችን እንዴት እናደርጋለን? እቺን ዋና ጠቋሚ ጣታችን እቺ እናደርጋትና እዚህ ጋር አምጥተን ወስደን ማጥበቅ ወስደን የመጨረሻ እንግዲህ ሁሉንም 5 ነው ያደርጋል። አሁን እንግዲህ በመቀጠል ምን አደረገው? እዚህ ጋር ያሉት ነርቮችን እናነቃቃለን። ምንድነው የምናደርገው? በቀላሉ ይሄው ሳትጫኑ በደም ቀጥሎ ተመልሰን የምናደርገው ያቺን ምልክት አሁን ደግሞ አይናችን ስር እንደዚህ እንቅልፍ ካለመተኛ ሊሆን ይችላል፣ ከነገሮች አለመመቸት ሊሆን ይችላል። አይናችሁ ስር ለሚያጥባችሁ አሁን ደግሞ እቺን እጅ ተጠቅመን አይናችን ስር ልዩነቱን እንግዲህ አሁን ድረስ ማየት ትችላላችሁ። ቀጥሎ ደግሞ አይናችንን ትንሽ ሳሳ እንላለን፣ እዚህ ላይ ጠንከራ እንልም። በዚሁ ሞሽን እናደርጋለን። አሁን እንግዲህ ዋናው ፓርት እዚህ ጋር ያለችው ፓርት ነች። እጃችን ወደ ላይ እናወጣና እቺን እንደዚህ ማድረግ ይሄ ስትነኩት ራሱ ደስ የሚል ፊሊንግ ስላለው አቁሙ ራሱ አይደል። የመጨረሻ እንግዲህ ምንድነው የቀረን? ግንባር ነው የቀረን። ግንባራችንን እንደዚህ እናደርግና በዚህ መሰረት ይሄው 1 2 3 4 5 ሰከንድ አደረግነው ማለት ነው። አሁን ኦልሞስት ወደ ማገባደዱ ስለሆነን ከንፈሬን ባልቴ ልቀባ። ልዩነቱን አሁን ራሱ ማየት ትችላላችሁ፣ ምስክር ትሆናላችሁ። ፓፊነስ፣ ይሄ ጧት እየተነሳችሁ ፊታችሁን ለሚያብጥ ይሄ በቃ በጣም ቆንጆ መፍትሄ ነው። ይሄ ቪዲዮ እንደጠቀማችሁ ተስፋ አደርጋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ እና ደግሞ ሌሎች እንድሰራላችሁ የምትፈልጓቸው ቪዲዮዎችም ካሉ ኮሜንት አድርጉልኝ፣ ሀሳብ አስተያየታችሁን ጻፉልኝ። በጣም አመሰግናለሁ። Thank you for watching. Bye.